ይሄ የምታዩት ፓይፕ ፊቲንግ ፒ ትራፕ ነው የሚባለው። ከሳኒታሪ ሲንኮች፣ ሻወሮች ምናምን ስር ነው ብዙ ጊዜ የሚታየው። ጥቅሙ ምንድነው? ውሃን ትራፕ ማድረግ ነው። ውሃን ትራፕ አድርጎ በመያዝ እዚህ ጋር ይሄ ከርቡ ላይ ውሃ ይይዛል። ውሃ በመያዝ ሲዌር ጋዞች ተመልሰው ወደ ቤት ውስጥ ወደ ሽንት ቤት ውስጥ እንዳይገቡና መጥፎ ሽታ እንዳይፈጥሩ አንዳንድ ጉዳት እንዳያስከትሉ ነው የሚከላከለው። እና ከቬንት ፓይፕ አለ በጎን ቬንት ፓይፕ በኩል አየር ይገባል ይወጣል። ያ ፕሬሸሩን ኪፕ የሚያደርግ ነው። እና እነዚህ አደገኛ ሲዌር ጋዞች ወደ ቤት ውስጥ እንዳይገቡ ነው የሚከላከለው። ፒ ትራፕ ይሄ አሁን ከርቡ ውሃ አለው ውስጡ ውሃ ይይዛል እና ውሃ በመያዝ አየር ተመልሶ እንዳይገባ ያ ሲዌር ጋር ሚቴን ምናምን ተመልሶ እንዳይገባ ነው የሚያደርገው። ፒ ትራፕ የሚለው ስም የወጣለት ደግሞ ይሄ የተኛ ፒ ፊደል